የእመቤታችን የቅድስት ድንግል ማርያም ውዳሴዋን አባ ኤፍሬም ሲደርሰው ለምንድን ነው ከሰኞ ጀምሮ የሚጀመረው? እንግዲህ በፍጥረት ስርዓት ወይም ደግሞ ፍጥረትን ስናጠና የስነ ፍጥረት መጻሕፍቶችን ስናነብ በመጽሐፍ ቅዱስም የመጀመሪያው ቀን እሁድ እንደሆነ አባቶቻችን ያስተምራሉ። መጽሐፍትም ይሄንን ይነግረናል። ነገር ግን የእመቤታችን የቅድስት ድንግል ማርያም ውዳሴዋ የሚጀምረው በሁለተኛው ቀን በተባለ በሰኞ ነው። ታዲያ የፍጥረት መጀመሪያው ቀን እሁድ ከሆነ ለምንድን ነው የእመቤታችን የቅድስት ድንግል ማርያም ውዳሴዋ ሰኞ ዕለት የሚጀምረው? ምክንያቱም የመጀመሪያው ክፍል ይልና የሚነበበውም በዕለተ ሰኞ ነው ብሎ ነው የሚጀምረው። ሰኞ ደግሞ ሁለተኛ ቀን ነው። ስለዚህ የቀናት መጀመሪያ እሁድ ከሆነ ለምንድን ነው አባ ኤፍሬም የመጀመሪያው ቀን ሰኞ ነው ብሎ ውዳሴዋን በሰኞ የሚጀምረው የሚለውን በጥቂቱ እንድንመለከት ነው። ይህ እንግዲህ ለጻድቁ ወይም ደግሞ ለታላቁ አባት ለአባ ኤፍሬም ጠፍቶት አይደለም፣ ነገር ግን ሚስጥር ስላለው ነው። እንግዲህ ሰኞ ዕለት የፍጥረቱ ወይም ደግሞ የቀናት ሁለተኛው ቀን እንደሆነ ሁሉ እመቤታችን ቅድስት ድንግል ማርያምም ደግሞ ሁለተኛይቱ ሔዋን መባሏን ለመመስከር በሁለተኛው ቀን ወይም ደግሞ በዕለተ ሰኞ ውዳሴዋን ይጀምራል ማለት ነው። ሌላኛው ሰኞ ዕለት ምድር ልብስ ያገኘችበት ጊዜ ነው። ምክንያቱም ክዳን ያገኘችበት ጊዜ ማለት ነው እና ከእመቤታችን ከቅድስት ድንግል ማርያም የሚገኘውም ኢየሱስ ክርስቶስ ልብስ አጥቶ ራቆቱን ከገነት የተሰደደውን አዳምን ለማዳን ልብስ ሊሆነው እንዲሁ ደግሞ ሊያጎናጽፎ ያጣውን ጸጋ መልሶ አምላካችን መድኃኒታችን ኢየሱስ ክርስቶስ ከሷ ይገኛልና ልብስ የሚሆን የሚበላ የሚጠጣ እሱ ስለሆነ አባ ኤፍሬምም ደግሞ እንዲሁ የእመቤታችን የቅድስት ድንግል ማርያም ውዳሴዋን በዕለተ ሰኞ ወይም ደግሞ በሁለተኛው ቀን ይጀምራል ማለት ነው። የሚጨርሰው ደግሞ ለብሉይ ኪዳን የመጀመሪያው ቀን በሆነ ለአዲስ ኪዳን ደግሞ በመጨረሻው ቀን በሆነ በዕለተ እሁድ ነው። እሁድ እንግዲህ አጠቃላይ ነገረ ድነቱ የተጠናቀቀበት ቀን ነው ማለት ነው። ምክንያቱም ትንሣኤው የተሰበከበት ወይም ደግሞ ትንሣኤያችን የተረጋገጠበት ዕለት ስለሆነ በዚህ ቀን ውዳሴዋን ይጨርሳል ማለት ነው። ሌላኛው ምንድን ነው? በዕለተ እሁድ ለምንድን ነው የሚጨርሰው በዕለተ እሁድ መጀመር የሚገባውን የሚል ጥያቄ የሚነሳ ከሆነ እሁድ እንግዲህ ምድር የምታልፍበት ቀን ስለሆነ የመጨረሻው ቀን ለአዲስ ኪዳን እሁድ ስለሆነች በዕለተ እሁድ ዕለተ ምጽአት ይሆናል ብላ ቅድስት ቤተ ክርስቲያናችን ስለምታስተምር ውዳሴዋን በዕለተ ሰኞ ጀምሮ እንዲሁም ደግሞ በዕለተ እሁድ ይጨርሳል ማለት ነው አባታችን ቅዱስ ኤፍሬም ማለት ነው።